በሕክምና ታሪክ ውስጥ ተሰርቶ ዛሬ ሙሉ በሙሉ የታገደውና የተወገዘው አስፈሪው የአንጎል ቀዶ ጥገና። በሕክምና ታሪክ ውስጥ ከተሰሩ ትላልቅ ስህተቶች መካከል አንዱ የሆነውና ዛሬ ሙሉ በሙሉ የታገደውን ሎቦቶሚ የተባለውን አስፈሪ ድርጊት ያውቃሉ? ከ70 እና 80 ዓመታት በፊት በአውሮፓና አሜሪካ የነበሩ ሐኪሞች አንድን ረጅም የብረት መውጊያ በአይን ኪስ በኩል በማስገባት ወደ አንጎል የፊት ክፍል ወይንም ፍሮንታል ሎብ ይሰዱት ነበር። መሳሪያውን ወደ ግራና ቀኝ በማሽከርከርም የስሜትና የባህሪ መቆጣጠሪያ የሆኑትን የነርቭ ትስስሮች ይበጣጥሱ ነበር። በወቅቱ ይህ ድርጊት ከባድ የአእምሮ በሽተኞችን ለማረጋጋት ይጠቅማል ተብሎ በስህተት ይታመን ነበር። ነገር ግን ይህ ኢሰብአዊ ድርጊት የታካሚዎችን ስብዕና ሙሉ በሙሉ የሚያጠፋ፣ ለአእምሮ መርሳትና ለሞት የሚዳርግ አደገኛ አካሄድ በመሆኑ በዘመናዊ ሕክምና ዓለም ፍጹም የተወገዘና የተከለከለ ሆኗል። ቪዲዮ የሚያሳየን የሕክምና ሳይንስ ዛሬ ላይ ለደረሰበት ጥንቃቄና የታካሚዎች መብት ለመከበር ያለፈበትን አስቸጋሪ የታሪክ ጉዞ ነው። ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።